ስሜ ታምራት አበበ ሀብቴ ይባላለሁ። በሴዲያሲን ኃላፊነቱ የተወሰነ የግል ማህበር የጀሞ የንግድ ማዕከላት የህንፃ አስተዳደር ስራ አስኪያጅ። ኮሜርሻል ኖሚኒስ ኃላፊነቱ የተወሰነ የግል ማህበር ጋር በስራ ግንኙነት ከመጀመራችን በፊት ድርጅታችን ሴዲያሲን ኃላፊነቱ የተወሰነ የግል ማህበር በተለያዩ የስራ ዘርፎች አንድ ላይ በማድረግ ይህንንም የስራ ዘርፍ ይሰራ ነበር። ይህም በመሆኑ በዘርፉ ማለትም ከሪል ስቴት የሚያገኘውን ገቢዎችና እንደዚሁም መሰል አገልግሎቶች አነስተኛ አድርጎብን ነበር። ሆኖም ግን ኮሜርሻል ኖሚኒስ ጋር በጋራ መስራት ከጀመርን በኋላ በዘርፉ ልምድና ብቃት እውቀትም ስላላቸው የነሱ ጋር ታግዘን ስራዎችን ውጤታማ እንዲሆን አድርጎልናል። በዚህም ደስተኞች ነን። ከኮሜርሻል ኖሚኒስ ጋር በጋራ ለመስራት የወሰንበት ዋነኛው ምክንያት ኮሜርሻል ኖሚኒስ እንደ ሀገር ታላቅና የረጅም ጊዜ ስራ ልምድ ያለው ተቋም ነው። ስለሆነም ተቋሙ የሚሰጣቸው አገልግሎቶች ታማኝነትን እንደዚሁም ተጠያቂነትንና ስራዎችን እንደራሱ አድርጎ የሚሰራ ተቋም በመሆኑ ከሱ ጋር መሰል የሆኑ ተቋማትን ለመምረጥም ምንም አይነት ፍላጎትም የለንም። ሁለት ሀሳብም ሳናስብ ነው ኮሜርሻል ኖሚኒስን ለመምረጥ የወሰነው። ኮሜርሻል ኖሚኒስ ያው እንደሚታወቀው ዘርፈ ብዙ ስራዎችን የሚሰራ ትልቅና አንጋፋ የሀገራችን ተቋም ነው። በዚህም መሰረት በህንፃ አስተዳደርና በሪል ስቴት ዘርፉ ከድርጅታችን ጋር እንዲሰራም ስናደርግ ዋነኛው ምክንያታችን ድርጅታችን የተለያዩ የስራ ዘርፎች ስላለው ሙሉ ትኩረቱን በሌሎች የስራ ዘርፎች ላይ አድርጎ እንዲሰራና ውጤታማ እንዲሆን እነኚህ የተቀሩትን የሰጠናቸውን ዘርፎች ለነሱ አሳልፈን ሰጠናቸዋል። በዚህም ውጤታማና የሚታይ ተጨባጭ ለውጥን እንድናገኝ አድርጎናል። ሌሎች ተቋማት ከዚህ ዘርፈ ብዙና አንጋፋ ተቋም ሊማሩ የሚገባው ብዬ የማስበው በዘርፉ ካለውና ካካበተው ከፍተኛ የሆነ ልምድ እንደዚሁም የሰለጠነ የሰው ኃይልና አስተማማኝነትና ታታሪነት ካለበት ተቋም ጋር ስራቸውን በጋራ ቢሰሩ ውጤታማና ትርፋማ እንዲሆኑ እንደዚሁም ስራዎቻቸውን በፍሬያማ መሰረት ላይ የጣሉ መሆኑን ለማሳሰብ እወዳለሁ። ኮሜርሻል ኖሚኒስ ነገን ዛሬ የሚሰራ ትልቅና አንጋፋ ተቋም ነው።